ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ውድ ቤተሰቦቼ እንደምን ቆያችሁ? እንደምን ሰነበታችሁ እያልኩኝ ሰላምታችሁ በያላችሁበት ይድረሳችሁ። እንግዲያውስ እንደሚታወቀው በዚህ ዩቲዩብ ቻናላችን የተለያዩ የስኮላርሺፖች የተለያዩ ዩሮፕ ሀገራቶች በአብዛኛው ደግሞ እኔም ማቀርበው ለእናንተ የማቀርብላችሁ ሁሌም ራሽያ ውስጥ የሚገኝ የተለያዩ ዩኒቨርሲቲዎች ስኮላርሺፖች ሲወጡ እያንዳንዳቸው እንዴት እንሞላለን እንዴት እናገኛለን የሚለውን ለእናንተ ለማገዝ በዚህ በዩቲዩብ ቻናላችን በኩል ለመምጣት ሞክሬያለሁ። ስለዚህ እናንተም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የዚህኛውን የዩቲዩብ ቻናላችን ትልቅ ደረጃ እንዲደርስ እንድትተባበሩን በአክብሮት እየጠየቅኩኝ ወደ ቪዲዮአችን ስንገባ በመጀመሪያ ቪዲዮ ላይ እንዳሳየዋችሁ ኤዱኬሽን ራሻ የሚለው ፖርታል ላይ ገብተን እንዴት ሬጂስተር እንደምናደርጋለን እና ደግሞ ምን ሪኳየርመንት አሉት ወይ ደግሞ ምን ፊልዶች ወይ ደግሞ ምን ሪኳየርመንት ዶክመንትስ ያስፈልጋሉ ሬጂስተር ለማድረግ ወይ ደግሞ አፕላይ ለማድረግ የሚለውን እያንዳንዱ ለማየት ሞክረናል ማለት ነው። በዚህኛው ቪዲዮ ደግሞ ሬጂስተር ካደረግን በኋላ ከቆምንበት ቦታ ጀምረን እስከ አፕሊኬሽናችን ሰብሚት እስከምናደርገው ድረስ በዚህ ቪዲዮ ሙሉ በሙሉ ፕሮሰሱን ይዤላችሁ መጥቻለሁና እንዴት እንደምትሞሉ እንዴት ሰርች እንደምታደርጉ ፕሮሰሱን ይዤላችሁ መጥቻለሁና እሱን እስከ መጨረሻ ድረስ እንድትከታተሉኝ በአክብሮት ጋብዛለሁ። ቀጥታ ወደ አፕሊኬሽን እንገባለን ማለት ነው። ስለዚህ አፕሊኬሽን ላይ ስንገባ በመጀመሪያ ኢሜይላችን ላይ እዚህ ጋር ነበር የቆምነው። እዚህ ጋር ጎ ቱ ዘ ሜን ፔጅ የሚለው ላይ ነበር የቆምነው። ከዛ ተማሪዎች መጀመሪያ ላይ ምንድነው የምታደርጉት? ሬጂስተር ካደረጋችሁ ወይም እዚህኛው ላይ ቀጥታ ጎ ቱ ዘ ሜን ፔጅ የሚለው ላይ ቀጥታ ክሊክ ታደርጉታላችሁ። ይሄኛው ክሊክ ስታደርጉት በመጀመሪያ ወዴት ይወስዳችኋል? ሎጊን የምታደርጉበት ፔጅ ይመጣላችኋል ማለት ነው። ለምሳሌ ይሄን አፕሊኬሽን ቀጥታ አሁን ጎ ቱ ዘ ሜን ፔጅ የሚለውን ከነካችሁት ወይ ደግሞ ጉግል ሰርች ባር ላይ ትገቡና ጉግል ላይ የምትደረጋው ኤዱኬሽን ራሻ የሚለውን ሰርች ስታደርጉት ፔጃችሁ በእንደዚህ አይነት ተደርጎ ይመጣል ማለት ነው። ቀጥታ ይሄን ፔጃችሁ ላይ ይመጣል። እዚች ጋር ሎጊን እና ሬጂስተር የምትለዋ ትመጣለች። እዚህ ጋር እናንተ ሎጊን የሚለውን ትነኩትና ቀጥታ አፕሊኬሽናችሁ ውስጥ ያስገባችኋል ማለት ነው። ልክ ሎጊን ስታደርጉት እዚህ ጋር የመጣችሁ ሎጊን ስትነኳት ምን ታደርጋለች? እዚህ ጋር ወደዚህ ይመጣል ማለት ነው። ፔጃችሁ ወደዚህ ይቀየራል ማለት ነው። ስለዚህ እዚህ ጋር ከመጣላችሁ በኋላ የእናንተ ስማችሁ እዚህ ጋር ያው እንደምታዩት ሁላችሁም እዚህ ጋር ስማችሁ ያመጣላችኋል ራሱ ሲስተሙ ማለት ነው። ስለዚህ እናንተ አዲስ ተማሪ ገና አፕላይ ለማድረግ ስለሆነ ጀስት እኔ ኦልሬዲ ድራፍት ሞልቻለሁ። ሰብሚት አላደረኩትም እንጂ ማለት ተስተካከል ነገር አለው። ጀስት እናንተን ለማሳየት የተለያዩ ነገር ሞልቻለሁ። እናንተ መጀመሪያ ላይ ምንድነው የምታደርጉት? ስትሞሉት እዚህ ጋር 2026/27 የሚለውን ክሊክ ታደርጉና ክሬት ኒው አፕሊኬሽን የሚለውን ክሊክ ታደርጋላችሁ። ክሬት ኒው አፕሊኬሽን የሚለውን ስትነኩት ጀስት እኔ ስለጀመርኩት ነው። ክሬት ኒው አፕሊኬሽን የሚለውን ስትነኩት ምን አይነት ነው ፔጅ ነው የሚመጣላችሁ? ይሄን ፔጅ ነው የሚመጣላችሁ። ይሄን ፔጅ እንደዚህ ሆኖ ነው የሚመጣላችሁ እናንተ ማለት ነው። ያው እኔ ሞልቼው ነው እንጂ ጀስት እናንተ ልክ እዛ ክሬት ኒው አፕሊኬሽን የሚለውን ክሊክ ስታደርጉት ቀጥታ ምንድነው የሚመጣላችሁ? ይሄኛው ፎርም ነው የሚመጣላችሁ ማለት ነው። ስንት አለው? አንደኛ ጥያቄ ፎርም የሚለው ነው። ሁለተኛ ላይ ደግሞ ፕሪፈረንስ ኤንድ አቺቭመንትስ የሚለው፣ ሶስተኛ ዶክመንትስ፣ አራተኛ ላይ ሴንዲንግ አፕሊኬሽን ፎር ቬሪፊኬሽን የሚለው ላይ ትደርሱላላችሁ ማለት ነው። ስለዚህ እስከዚህ ድረስ ከአራተኛ ድረስ አብረን ቶሎ በፍጥነት ለማየት እንሞክራለን። ሁላችሁም ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትተባበሩ በአክብሮት ጠይቃለሁ። ቀጥታ ወደ ፕሮሰሱ ስንሄድ መጀመሪያ ላይ የምናገኛት ፎርም ናት። ፎርም ላይ የምንጠይቀው መጀመሪያ እንደዚህ ፎቶዋችን የራሳችን ፓስፖርት ሳይዝ ፎቶ አዘጋጅን በኋላ እዚህ ፕላስ ምልክቷን ተጭነን ከዛን ወደ ፎልደር ወደ ስልካችን እና ወደ ላፕቶፓችን ፎልደር ይቀበልናል። ፋይል ወዳለበት ሰርች ታደርጉና ፋይል እንደዚህ ፓስፖርት ሳይዝ ፎቶዋችሁ እዚህ ፕላስ ምልክቷን ተጭናችሁ እንደዚህ አፕሎድ ታደርጋላችሁ። ከዛን እዚህ ጋር ውስጥ ደግሞ ፐርሰናል ዳታ ይላል። ፐርሰናል ዳታ ሰርኔም ኢን ላቲን ሌተርስ ይላል።
ስለዚህ ሰርኔም ማለት የአያታችን ስም ነው የምንሞላው እዚህ ጋር የአያታችን ስም ልክ እኔ እዚህ ጋር እንደሞላኋት ታደሰ ሞልቷል። ሰርኔም ትራንስሌት ኢንቱ ራሽያን ዊዝ ሲሪሊክ ሌተርስ የሚለውን እሱን ተውት፣ ችግር የለውም። በአሁኑ ሰዓት ያው እዚህ ጋር መስት የሆኑትን እዚህ ስታር የተጻፈባቸውን እዚህ ስታር የሆኑትን መስት መሞላት ስላለባቸው እሱን ሙሉት እንዳዘሉት። ነገር ግን እዚህ ጋር ስታር የሌለባቸው መዝለል ትችላላችሁ ማለት ነው። እዚህ ጋር ደግሞ ኔምስ ይላል። ኔም ኢን ላቲን ሌተርስ ይላል። እዚህ ጋር የራሳችሁን ስም ለምሳሌ የኔ ታደለ ራጎ ነው። ራጎ አባቴ ስም ነው። ታደለ ደግሞ የራሴ ስም ነው። ሶ ታደለ ራጎ ኔም የሚለው ላይ ሙሉ ስማችሁን ታደለ ራጎ የእናንተ ስምና የአባታችሁ ስም ትሞላላችሁ ማለት ነው። እዚህ ጋር ሰርኔም ላይ የያዛችሁ ስም ትሞላላችሁ። እዚህ ጋር ደግሞ እንዲያውም ትራንስሌትድ የሆነው ወደ ራሽያን ቋንቋ ትራንስሌትድ የሆነው ስማችሁን እዚህ ኦፕሽናል ነው ስለሩት መግለጽ ትችላላችሁ። ከዛን ፓትሮኒክ ወይ ሚድል ኔም ምናምን ይላል። እዚህ ጋር ደግሞ መግለጽ ትችላላችሁ፣ ችግር የለውም ተውት። ከዛ እዚህ ጋር ደግሞ ፕሌስ ኦፍ በርዝ ይላል። ፕሌስ ኦፍ በርዝ ማለት የተወለዳችሁ አካባቢ ማለት ነው። የተወለዳችሁበት አካባቢ ማለት ነው። ሶ እኔ ለምሳሌ መቂ ከተማ የሚባል ውስጥ ነው የተወለድኩኝ እና መቂ ትላላችሁ። ወይ ደግሞ እናንተ ደግሞ የተወለዳችሁበት ለምሳሌ አዲስ አበባ ልጆች አዲስ አበባ ትላላችሁ። የአዳማ ልጆች አዳማ፣ ወሊሶ ከወሊሶ፣ ከባህር ዳር ከሆነ ባህር ዳር እንዲሁ እያላችሁ የተወለዳችሁበት አካባቢ ወይ ደግሞ ፓስፖርታችሁ ላይ ያለውን በርዝ ፕሌስ የሚለውን ታስገባላችሁ። ከዛን ዴት ኦፍ በርዝ ደግሞ እንደዚሁ እኔ ያው ራንደምሊ ነው የወሰድኩት። አንድ ቀን ነው ዝም ብሎ ራንደም ነው የወሰድኩት ጀስት ለማሳየት ያክል። ፓስፖርታችሁ ላይ ያለውን ለመሙላት ያለባችሁ እዚህ ላይ ስትመርጡ ተጠንቀቁ። እዚህ ላይ እያንዳንዱ ዳታ ስትሞሉ ፓስፖርት ላይ ያለ ነገር ደግሞ ናሽናል አይዲ ላይ ያለ ነገር ሴም መሆን አለበት ስለሆነ ስትሞሉ እንደዚህ ቼክ እያደረጋችሁ ሙሉ ማለት ነው። እዚህ ጋር ሴክስ ይላል። ሴክስ እዚህ ጋር ክሊክ እያደረጋችሁ ሴቶች ሜል፣ ወንዶች ደግሞ ሜል እያላችሁ እዚህ ጋር ስትመርጡ ፋሚሊ ስታተስ ያው እዚህ ጋር ቼክ አድርጉ። እዚህ ጋር ያገባ ሰው ከሆነ ሜሪድ ይላል፣ ያላገባ ሲንግል ይላል። እዚህ እሱ ጋር እያያችሁ እዚህ ውስጥ ያው እዚህ ክሊክ የምታደርጓቸው ነገር ሁሉንም 1 2 3 4ቱንም ቼክ ማድረግ አይጠበቅብንም። የመጀመሪያ ላይ ኮምፓክተር ስታተስ ራሽያን ናሽናሊቲስ ብቻ ነው የሚቻለው። እኛን አይመለከትም። አያም ሪፉጂ ስታተስ ሆልደር ነው። ይሄ አይሆንም፣ ሪፉጂ አይደለንም። አያም ዲሴንደንት ኦፍ ኮሳክስ፣ ይሄም ለኛ አይመለከትም። ሁሉንም አይመለከተንም። ሁሉንም አራቱን ትዘልታላችሁ ነኝ። ከዛ በኋላ እዚህ ጋር ሲቲዝንሺፕ ከዛን እዚህ ሊስት አሉ። ከነዛ ውስጥ ኢትዮጵያ ትመርጣላችሁ። ከዛን ሌላ ኢትዮጵያ ትመርጣላችሁ። አድ የሚለውን ያው እኛ ዱዋል ሲቲዝንሺፕ ያለው ሰው ነው እዚህ ጋር አድ ብሎ ሌላ ሀገር ይሞላል ማለት ነው። ሲቲዝንሺፕ ያለው ሰው ከሆነ አድ አድርጎ ከዛን ሁለተኛ ሀገሩን ይሞላል ማለት ነው። ስለዚህ እኛ ኢትዮጵያ ብቻ ስለሆነ ኢትዮጵያ ታጋችሁ ትሄዳላችሁ። ቪዛ ኢንፎርሜሽን ላይ ደግሞ ስንመጣ መጀመሪያው ቪዛ ሳይዝ ሪኳርድ ጋር ቼክ ታደርጉታላችሁ። ቦክስ አለ እዚህ ጋር እናንተ ቼክ ታደርጉታላችሁ። ክሊክ አድርጋችሁ ሳይዝ ታደርጉታላችሁ። ያ ቪዛ ኢዝ ሪኳርድ ታደርጉታላችሁ። ከዛን ፕሌስ ኦፍ ኢሹ ካውንትሪ ኦፍ ቪዛ ኢሹ ይላል። ካውንትሪ ኦፍ ቪዛ ኢሹ የእኛ ሀገር ኢትዮጵያ ነው። ሲቲ ኦፍ ቪዛ ኢሹ ደግሞ የኢትዮጵያ ከተማ ውስጥ ሆኖ ኢትዮጵያ ውስጥ አዲስ አበባ ብቻ ነው ቪዛ ኢሹ የሚያደርገው ማለት ነው። ያ ማለት ራሽያ ኤምባሲ ማለት ነው። ራሽያ ኤምባሲ ደግሞ ኢትዮጵያ አዲስ አበባ ከተማ ስለምትገኝ አዲስ አበባ ትልካላችሁ ማለት ነው። ከዛን እቺን ከሞላችሁ በኋላ ታልፋላችሁ። ከዛን ካንዲዴትስ ፓስፖርት ዲቴልስ ስለ ፓስፖርታችሁ የሚጠይቅ ፖርታል ነው። ፓስፖርታችን ሴሪየስ ነምበር ይላል። ሴሪየስ ነምበር ማለት ፓስፖርት ስታወጡ የራሳችሁ የሆነ ፓስፖርት አለ። የኔ ለምሳሌ እንደዚህ አለ። ስለዚህ ኢፒ ብሎ እንደዛ ቁጥር አለው የራሱ ፓስፖርት ማለት ነው። ፓስፖርት የሁላችንም የራሱ የሆነ ፓስፖርት ነምበር አለው። እዚህ ጋር ፓስፖርት ነምበሩ ትሞላላችሁ። እዚህ ጋር ደግሞ ኢሹ ዴት አለ። ኢሹ ዴት እዚህ ጋር አለ ማለት ፓስፖርት የተቀበላችሁበት ቀን ማለት ነው። ከዚህ ጋር ደግሞ ዴት ኦፍ ኤክስፓየር አለ። ፓስፖርታችን ኤክስፓየር እንደሆነበት ቀን እዚህ ጋር ቦርዳለች። እዛ ላይ ክሊክ እያደረጋችሁ በስነ ስርዓት እንድትሞሉ ምንም የተዛባ ነገር እንዳይሆን እንደዚህ አይነት ፓስፖርት ነገር ላይ ስም ላይ እዛ ላይ በጣም ጥንቃቄ አድርጉ። በጣም ጥንቃቄ እንደዛ ነገር ላይ ዋጋ ያስከፍላል ስለሆነ ማለት ነው። ሬዚደንሻል አድሬስ ነው። ሬዚደንሻል አድሬሳችን ያው ካውንትሪ ላይ ካውንትሪ ኢትዮጵያ ነው። ፖስት ኮድ
ይላል። ፖስት ኮድ እስካሁን ድረስ ኢትዮጵያ የራሱ የሆነ የለውም፣ ግን እነ አሜሪካ፣ ቻይና ምናምን የራሳቸው አላቸው። በአሁን ሰዓት ኢትዮጵያ የራሱ የሆነ ፖስት ኮድ ስለሌለው 40 አስቀምጠን ነው የምንሄደው ማለት ነው። 40 አስቀምጣችሁ ካልቻላችሁ ሪጅን ደግሞ የኔን ሪጅን ኢስት ሸዋ ኦሮሚያ ዚን ነው። ስለዚህ እዚህ ጋር ሪጅን ኦሮሚያ ነው። ስቴቱ ደግሞ ኢስት ሸዋ ማለት ትችላላችሁ። እናንተ ደግሞ ለምሳሌ እንዴት ነው ብላችሁ ኦሮሚያ ክልል የሆነ ተማሪ ከኦሮሚያ ክልል ከሆነ ኦሮሚያ ብሎ መተውም ይችላል፣ ጀስት መተውም ይችላል። እኔ ደግሞ ኢስት ሸዋ ማለት ትችላላችሁ። ኦሮሚያ ክልል ውስጥ ሆኖ ብራንች ካለው ማለት ለምሳሌ ኦሮሚያ ውስጥ ኢስት ሸዋ አለ፣ እንደዚህ አሁን ምዕራብ ሐረርጌ ምናምን እንደሚባል ማለት ነው። ኢስተርን፣ ሳውዘርን፣ ሳውዝ ዌስተርን ምናምን እንደዛ እንደሚባል ክፍል ካሉት እንደዛ መቀየር ትችላላችሁ። ደቡብ ክልል የሆናችሁ ደቡብ ብቻ ማለት ትችላላችሁ። አማራ ክልል የሆናችሁ ደግሞ አማራ ክልል፣ ነገር ግን አማራ ክልል ውስጥ እነ ባህር ዳር፣ ጎጃም ምናምን ሆነ እንደዛ እየከፋፈላችሁ አማራ ክልል ስላሽ ጎጃም ምናምን ማለት ትችላላችሁ ማለት ነው። ስለዚህ እንደዛ እያላችሁ ትሞሉታላችሁ። ትግራይ ክልልም ከሆናችሁ እንደዛ መቀሌ፣ ትግራይ እንደዛ እያላችሁ ትሞሉታላችሁ። የተለያዩ ሀገራት ሪጅኖቻችን እንደዛ እየከፋፈላችሁ ትሞሉታላችሁ ማለት ነው። ሲቲ ኦር ታውን ማለት እናንተ ተወለዳችሁ ወይ ሪጅኑ የሚኖርበት ማለት ነው፣ መቀመጫ ቦታ ማለት ነው። ሲቲ ታውን የሚላል። ስለዚህ በእኛ አድሬሳችን ሲቲያችን ወይ ደግሞ ታውን የሚለው የኛ አድሬስ ነው ማለት ካሬንትሊ ያለበት አካባቢ ማለት ነው። እኔ እዚህ አዲስ አበባ ስለምኖር ሰዓት ላይ አዲስ አበባ ብሎ ነው ሞላው ማለት ነው። እናንተ ደግሞ አዲስ አበባ ለምሳሌ መቀሌ የሚኖር ተማሪ ወይ ደግሞ ሰው መቀሌ ብሎ ነው ሞላው። ባህር ዳር አለ፣ ባህር ዳር ሲቲ ወይ ታውን ብሎ ነው ሞላው። ስትሬት ሃውስ ቢልዲንግ አፓርትመንት ምናምን ይላል። እዚህ ጋር ስትሬታችሁ ማለት የእናንተ ያላችሁበት አካባቢ ምንድን ነው ማለት ስትሬት ምንድነው? ሃውስ ቢልዲንግ ካላችሁ ሃውስ ቢልዲንግ ኒው ማለት ትችላላችሁ። እዚህ ጋር ሃውስ እና ቢልዲንግ የሚለው ላይ ዳሽ ማለት ማድረግ ትችላላችሁ። ስትሬት የሚለው ላይ በስነስርዓት ከሞላችሁ ችግር የለውም። ኢትዮጵያ፣ ኦሮሚያ፣ አዳማ ያው ለምሳሌ አብዛኛው ጊዜ የሚኖረው አዳማ ስለሆነ ኢትዮጵያ፣ ከዛን ኦሮሚያ ክልል ውስጥ ከዛን አዳማ ስትሬት የነበረ ከዛን ከፈለጋችሁ ደግሞ ቆማ እያደረጋችሁ ቤት አሁን አዳማ የት አካባቢ አዳማ ቦሌ ክፍለ ከተማ አካላችሁ ቦሌ ክፍለ ከተማ እዚህ ጋር እንደዚህ ከፈለጋችሁ ቦሌ ማለት ትችላላችሁ ማለት ነው። ቦሌ ካላችሁ በኋላ እዚህ ጋር ታርፋላችሁ። ኤዱኬሽናል ኢንፎርሜሽን ይላል። ኤዱኬሽናል ሃይስት ሌቭል ኦፍ ኤዱኬሽን ሪሲቭ ኦር ካረንት ሌቭል ማለት ነው። ስለዚህ እናንተ ለምሳሌ ለባችለር የምትሞሉ ከሆነ እዚህ ጋር አሉ። ለባችለር ዲግሪ የምትሄዱ ተማሪዎች ከሆናችሁ ጄኔራል ሰከንደሪ ጄኔራል ኤዱኬሽን ነው የጨረሳችሁ። ስለዚህ ጄኔራል ሰከንደሪ ኤዱኬሽን ነው የምትነግሩ። ለማስተርስ አፕላይ የምታደርጉ ተማሪዎች ከሆነ ደግሞ ከዚህ በፊት እኛ ኢትዮጵያ ሀገር ውስጥ የጨረሳችሁ ትምህርት ምንድነው? ቤዚክ ባችለር ዲግሪ ነው የጨረሳችሁ ማለት ነው። አንደር ግራጁዌት ዲግሪ የሚለውን ትሞላላችሁ። ለማስተርስ አፕላይ የምታደርጉ ሰዎች ማለት ነው። ለባችለር አፕላይ የምታደርጉ ሰዎች ከሆናችሁ ደግሞ ሰከንደሪ ጄኔራል ኤዱኬሽን የሚለው ነው የምትሞሉት ማለት ነው። እዚህ ጋር ማለት ነው። በአሁን ለምሳሌ ለመጀመሪያ እኔ ባችለር ተማሪ ወይ ደግሞ ለባችለር የሚሞላ ተማሪ ከሆነ እዚህ ጋር ሰከንደሪ ጄኔራል ኤዱኬሽን ነው የሚነካው ማለት ነው። ለማስተርስ ከሆነ ደግሞ አንደር ግራጁዌት ነው የሚነካው ማለት ነው። ከዚህ በፊት ደግሞ ያንን ትምህርት ቤታችሁ የጨረሳችሁበት ሃይ ስኩል ያጠናቀቃችሁበት ትምህርት ቤት ምን ይባላል? እዚህ ጋር ለምሳሌ የኔ ኦሮሚያ ዲቨሎፕመንት አሶሲዬሽን ስፔሻል ቦርዲንግ ስኩል ነበረ። ስለዚህ የእናንተ ደግሞ እንደዚህ ሃይ ስኩል ትምህርት ቤት የጨረሳችሁበት ወይ ደግሞ ማስተርስ ከሆነ ባችለራችሁ የጨረሳችሁበት ዩኒቨርሲቲ ነው እዚህ ጋር ላይ የምትሞሉት ማለት ነው። ለምሳሌ አስቱ ከጨረሰ ወይ ደግሞ አዳማ ዩኒቨርሲቲ ባችለሩን ጨርሶ ለማስተርሱ ወደ ራሽያ የሚሄድ ሰው ከሆነ እዚህ ጋር ባችለር ብሎ እዚህ ጋር ደግሞ አዳማ ሳይንስ ኤንድ ቴክኖሎጂ ብሎ ይሞላል ማለት ነው። ስለዚህ ካውንትሪ ደግሞ ያቺ ዩኒቨርሲቲ ወይ ደግሞ ትምህርት ቤት የሚገኝበት ሀገር የት ነው? ኢትዮጵያ። እዚህ ጋር ትሞሉታላችሁ። እዚህ ደግሞ ሲቲ ለምሳሌ ትግራይ ክልል ውስጥ ከሆነ ወይ መቀሌ ካለ ዩኒቨርሲቲ ከሆነ እዛ መቀሌ ነው ሲቲ የምትሞሉት። አዲስ አበባ ከሆነ አዲስ አበባ ትሞሉታላችሁ። በቃ ያ ትምህርት ቤቱም ሆነ አንደር ግራጁዌት ዩኒቨርሲቲም ከሆነ
ያለበት ሲቲ ወይ የዛ ዩኒቨርሲቲው ያለበት ወይ ትምህርት ቤቱ ያለበት ሲቲ ማለት ነው። እዚህ ጋር ደግሞ ያቺ ትምህርት ቤት የምትገኘው ከዛ ሲቲ ውስጥ ስትሬት ማለት ነው። እዛ አካባቢ ከዛ ከተማ ውስጥ የት አካባቢ ነው የሚገኘው የሚለውን እዚህ ጋር ለምሳሌ ወንጂ አዳማ ያው የተማርኩበት ትምህርት ቤት አካባቢ ስለሆነ ነው ማለት ነው። ዩሮፕ ግራጁዌሽን ባችለር ከሆናችሁ ለማስተርስ የምትሄድ ከሆነ ባችለራችሁ ግራጁዌት ያደረጋችሁበት ዓመተ ምህረት፣ ሰከንደሪ ኤዱኬሽን ከሆነ ደግሞ ወይ ደግሞ ለባችለር የምትሄዱ ከሆነ ሰከንደሪ ኤዱኬሽን ወይ ደግሞ ሃይ ስኩል ያጠናቀቃችሁበትን ጊዜ እዚህ ዓመተ ምህረታችሁ በእነሱ በፈረንጆች ነው የምትሞሉት። ለምሳሌ የኔን 2023 ነበር እኔ ግራጁዌት ያደረኩት ሃይ ስኩል እዚህ ጋር ትሞሉታላችሁ ማለት ነው። ካንዲዴት ኮንታክት ኢንፎርሜሽን ምናምን እዚህ ጋር ያው ኢንፎርሜሽናችን ሬጂስተር ስታደርጉ የሞላችሁት ኢሜል በራሱ ጄኔሬት አድርጎ እዚህ ሴፍ አድርጎታል። ኤዲት ማድረግ አትችሉም። ስልክ ቁጥራችሁ እዚህ ጋር አለ። ስልክ ቁጥራችሁ እዚህ ጋር ትሞሉታላችሁ። በስታንዳርድ ፎርማት ስትሞሉ ኮንታክት ኢንፎርሜሽን ፎር ሪፕሬዘንታቲቭ ይሄ ማለት ለእናንተ የሆነ ነገር ብትሆኑ ቀድሞ ይደርስላችሁ ወይ አንድ ሰው ሁለት ሰው እንደፈለጋችሁ ሰው መጠን ነው። ስለዚህ እዚህ ጋር ትሞሉታላችሁ ማለት የእናንተ ሪፕሬዘንታቲቭ ማለት ነው። ለምሳሌ እዚህ ጋር አንድ ትመርጣላችሁ። ለምሳሌ ብራዘር መረጥኩኝ። እናንተ እዚህ ውስጥ ካሉት ሊስቶች ውስጥ የፈለጋችሁትን መርጣችሁ ለእሱ አያስሙ እዚህ ጋር ታስገቡታላችሁ። የመረጣችሁትን ለእናንተ ወግ ወይ ደግሞ ለእናንተ ሪፕሬዘንታቲቭ ሆነ ወይ ደግሞ ለእናንተ የሆነ ነገር ቀድሞ ደራሽ የሆነላችሁ ሰዎች ሰርኔሙን እዚህ ጋር አያስሙን ትሞት ታስገባላችሁ። ከዛን የእሱ ስም ታስገባላችሁ። ለምሳሌ እኔ የኔም ብራዘር ሰለሞን ከሆነ ያው የአባቴ ስም ደግሞ ራጎ ነው። ሰለሞን ራጎ ብዬ አስገባለሁ። ሚድል ኔም እዚህ ጋር ትዘሉታላችሁ። ኦፕሽናልም ስለሆነ ማለት ነው። እዚህ ጋር ሞባይል ነምበር የሱ ለእናንተ ወግ ወይ ደግሞ ለእናንተ ሪፕሬዘንታቲቭ መሆን ይችላል ያላችሁ ሰው ስልክ ቁጥሩን ታስገባላችሁ። ከዛ የሱን ኢሜል አክቲቭ መሆን አለበት። ይሄን ኢሜል ላይ ሰዎቹ ይልካሉ ስለሆነ ማለት ነው። ይህንን ጥንቃቄ እያደረጋችሁ ይሄን አሁን ቲክ አታድርጉት። ስቴትለስ ፐርሰን የሚለውን እናንተን አይመለከትም። ስቴትለስ የሚለውን ዝም ብላችሁ ካልኩታላችሁ ሀገሩ የት ነው የሚለውን እዚህ ጋር ይጠይቃችኋል። አሉት ሀገሮች ያው ኢትዮጵያ ታደርጋችሁ እዚህ ውስጥ ፕሮር እያደረጋችሁ ኢትዮጵያ ላይ ታደርጋላችሁ። ከዛን የሱ ያንን እናንተ የመረጣችሁት ሰውዬ ዴት ኦፍ በርዙን ቼክ አድርጉ። ዴት ኦፍ በርዙን እዚህ ጋር ትሞሉታላችሁ ማለት ነው፣ የመረጣችሁትን ሰው ማለት ነው። ከዛን ሌላ ሰው ደግሞ አፕላይ ሌላ ሰው አሁንም 3 ሰው 4 ሰው ጨምራለሁ ከፈለጋችሁ እዚህ አድ ሪፕሬዘንታቲቭ የሚለውን ክሊክ ታደርጉና ልክ እንደዚህ የሁለተኛው ሰው ሌላ ሰው እናታችሁ ሊሆን ይችላል፣ ማዘርም፣ አባትም፣ ብራዘርም፣ ሲስተርም ኤኒ ካይንድ ኦፍ ሪሌሽናችሁ ማለት ነው ሌላ ሰው ሰሌክት ማድረግ ትችላላችሁ ማለት ነው። ልክ የመጀመሪያ አፕሊኬሽን ፎርም ይሄን ይመስል ነበረ። ሁለተኛው ላይ ደግሞ ስገቡ ይሄኛውን መጀመሪያ ሴፍ አድርጉ። ምክንያቱም ወጣችሁ ሌላ ቦታ ሌላ ነገር ሰርታችሁ ትመጡ እዛው ላይ ተቀምጥላችኋል ማለት ነው። ምክንያቱም እዚህ ሴፍ አድርጋችሁ ሊስት ካደረጋችሁ ማለት ነው። ሴፍ ካላደረጋችሁ ግን አፕሊኬሽን ውስጥ ወጣችሁ ስትመለሱ እንደገና ያስጀምራችሁ። ያ እስከሆነ ድረስ እዚህ ጋር ሴፍ የምትለዋን ተነኩትና ሴፍ የምትለዋን ከነካችሁ በኋላ ቀጥሎ ነው ያመጣላችሁ ማለት ነው። እዚህ ቀጥሎ ያላችሁን ኔክስት ትነኩታላችሁ ማለት ነው። ኔክስት እዚህ ላይ ፎርም ካለ በኋላ ፕሪፈረንስ ኤንድ የሚለውን ክሊክ ታደርጉታላችሁ። ከዛ በኋላ እንዴት ይመጣላችኋል? ፕሮፌሽን ፕሪፈረንስ ኤንድ ሁለተኛ ላይ ነው ፎርማት ይላል። ፎርማታችን ያ እዛ ሄዳችሁ ትምህርታችሁ የምትማሩበት ሂደት ማለት ነው። ስለዚህ እናንተ ኦንላይን ነው ወይስ ደግሞ ኢንፐርሰን ነው የሚለውን ይጠይቃችኋል። ስለዚህ ኦንሊ የሚቻለው ኦፕሽን የሚያስቀምጠው ኢንፐርሰን ኦንላይን እንደማይቻል ነው እሱ ራሱ ሲስተም ያስቀምጠው። ስለዚህ ኢንፐርሰን ነው እንጂ የምትማሩት ታላችሁ። ከዛ ኤዱኬሽን ሌቨል ማለት እዛ ሄዳችሁ በኋላ የምትማሩት ትምህርት ማለት ነው። ለምሳሌ እኛ ቅድም ፎርሙ ስንሞላ ጄኔራል ሴኮንዳሪ ኤዱኬሽን ብዬ ስለሞላሁት እዚህ ጋር መምረጥ የሚችለው ምንድነው አንደር ግራጁዌት ነው። ግን እዛ መጀመሪያ ፎርሙ ላይ ማለት እዚች ጋር ፎርሙ ላይ ስመርጥ ባችለር ብዬ ወርክ ነበር ኖሮ እዚህ ጋር ማስተርስ ነበር ሞላ ማለት ነው። እዚህ ጋር አንደር ግራጁዌት ዲግሪ ብዬ ሞላለሁ ማለት ነው። አንደር ግራጁዌት ከሞላን በኋላ ደግሞ ፊልድ ኦፍ ስተዲ ኦር ስፔሻሊቲ ፕሮፌሽን እዛ ሄዳችሁ መማር የምትፈልጉት ፊልድ ወይ ደግሞ ትምህርት ነው ማለት ነው። እዚህ ጋር ሰሌክት ታደርጉ እቺና ወደ ታች ያለውን ስራን ክሊክ አድርጋችሁ ከዚህ ውስጥ ካሉ ትምህርቶች ውስጥ አፕላይድ ማቴማቲክስ፣ ሜካኒክስ፣ ፊዚክስ፣ ስታቲስቲክስ፣ አፕላይድ ማቴማቲክስ ኤንድ ኢንፎርማቲክስ፣ ማቴማቲክስ ኤንድ ኮምፒውተር ሳይንስ፣ ሶፍትዌር ኤንድ አድሚኒስትሬሽን ኦፍ ኢንፎርሜሽን ሲስተም፣ ፊዚክስ፣ ራዲዮ ፊዚክስ
ኬሚስትሪ፣ ፊዚክስ፣ ማቴማቲክስ ምናምን በቃ እዚህ ውስጥ ካሉት ውስጥ አንዱን እናንተ ቢሆን እዚህ ውስጥ ሰሌክት አድርጋችሁ እኔ ለምሳሌ ማቴማቲክስ እና ኮምፒውተር ሳይንስ ብዬ አለኩት። ስለዚህ እናንተ ደስ ያላችሁትን አንድ ዩኒቨርሲቲ አንድ ፊልድ መርጣችሁ ጀስት አፕሎድ ታደርጋላችሁ ማለት ነው። ከዛን ሊስት ኦፍ ዩኒቨርሲቲስ ነው ማለት አሁን ወደ ራሽያ በዚህ ሲስተም ውስጥ ወደ 6 ዩኒቨርሲቲዎች ትመርጣላችሁ ማለት ነው። አንደኛ ዩኒቨርሲቲ ካሉት እዚህ ሊስት አሉ። ካሉት ሊስቶች ውስጥ አንደኛ ዩኒቨርሲቲ ይሄኛው መርጣለሁ፣ ሁለተኛ ይሄን መርጥ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ ብላችሁ እስከ 6 ሊስት አውጥታችሁ ከ6ቱ ውስጥ ይሄንን ስኮላርሺፕ ስታሸንፉ አንዱን ይሰጣችኋል ማለት ነው። ሶ እናንተ የምትወዳቸውን ከራሽያ ስኮላርሺፕ ወይ ደግሞ ዩኒቨርሲቲዎች ውስጥ አንደኛ ለእናንተ ቤስት የሆነው አንደኛ፣ ሁለተኛ፣ ሶስተኛ ያላችሁ ከ1 እስከ 6 ትመርጣላችሁ። ስትመርጡ ይሄኛ አንደኛው ላይ እዚህ ባር አለች፣ ሰርች ባር አለች። ከዛን እዛ ክሊክ ስታደርጓት ሊስቶች አሉ። ካሉት ውስጥ አንዷን ትመርጣላችሁ ማለት ነው። እና መጀመሪያ ኢንስትራክሽን select 6 universities according to your order of preference ይላል። ስለዚህ the university in first place should be your first choice። መጀመሪያ ላይ የምትመርጡትን የእናንተ የመጀመሪያ ምርጫችሁ መሆን አለበት ማለት ነው። ምክንያቱም በኋላ መጀመሪያ ላይ most probably የሚሰጣችሁ አንደኛ ላይ ስለሆነ የመረጣችሁት ወይ ደግሞ በብዙ ስቴት ያያችሁትና አሪፍ የሆነ ዩኒቨርሲቲ መምረጥ አለባችሁ ማለት ነው። ምክንያቱም በኋላ እሱን ላይ ስለምትገቡ ማለት ነው። and the university in 6th place should be your last choice ማለት ነው። ስለዚህ 6ኛ ላይ የምትመርጡት ዩኒቨርሲቲ የእናንተ መጨረሻ ማለት ከማጣት ይሻላል የሚለው ነው ማለት ነው። ሶ መጨረሻ ላይ this order will be taken into consideration when your application is being processed። ይሄንን አፕሊኬሽን ፕሮሰስ ሲደረግ ይሄንን እነኚህ ዩኒቨርሲቲዎች ኮንሲደር ይደረጋሉ ማለት ነው። ስለዚህ እናንተ ከስድስቶቹ አንደኛ ይሄኛው ነው፣ ሁለተኛ ይሄ ነው ብላችሁ ስትመርጡ ማለት ነው ቼክ እያደረጋችሁ you cannot choose more than 2 universities in Moscow, 2 universities in St. Petersburg and or 3 universities in a single federal district ማለት አሁን ሞስኮ ዲስትሪክት ወይ ደግሞ ሞስኮ ስቴት ውስጥ ከሁለት ዩኒቨርሲቲዎች በላይ መምረጥ አትችሉም። ለምሳሌ አንደኛ ሞስኮ ውስጥ ያለ ዩኒቨርሲቲ፣ ሁለተኛ ሞስኮ፣ ሶስተኛ ሞስኮ ውስጥ ያለ ዩኒቨርሲቲ መምረጥ አትችሉም። ስለዚህ አንደኛና ሁለተኛ ሞስኮ ውስጥ ከመረጣችሁ ሶስተኛና አራተኛ ፒተርስበርግ ውስጥ መምረጥ ትችላላችሁ ማለት ነው። እንደዛ እያላችሁ ማለት ነው። ከዛን የቀሩትን እነዚህ ሁለቱ ደግሞ ሌላ ዩኒቨርሲቲዎች ሌላ ስቴት ውስጥ ያሉ ዩኒቨርሲቲዎች ትመርጣላችሁ ማለት ነው። ስለዚህ ያው ሞስት ፕሮባቢሊቲ እኔ የምመክራችሁ ሞስኮ ውስጥ ያለ ሁለት ምረጡ፣ ፒተርስበርግ ውስጥ ያለው ደግሞ ሁለት ትመርጡ። ምክንያቱም ሁለት ዩኒቨርሲቲዎች ላይ ደስ ስለሆነ አሪፍ ናቸው። ያው የተለያየ እድሎችም አላቸው ትልልቅ ከተሞችን በመሆናቸው አንፃር ሁለት መጀመሪያ ላይ ሞስኮ ሁለት ሞልታላችሁ። ሶስተኛና አራተኛ ላይ ደግሞ ፒተርስበርግ ውስጥ ያሉ ዩኒቨርሲቲዎች ካሉት ሊስቶች ውስጥ እየመረጣችሁ አምስተኛና ስድስተኛ ደግሞ እንደዛ ሌላ ዩኒቨርሲቲዎች ላይ ትመርጣላችሁ ማለት ነው። ከዛን መቀየር አሁን ቦታ መቀያየር ከፈለጋችሁ እዚህ ጋር እጃኛውን ክሊክ አድርጋችሁ ሲልክና እንደዚህ ቦታ ማቀያየር ትችላላችሁ። ለዚህ ገና ሁሉንም ድሌት ማድረግ አይጠበቅባችሁም። ጀስት አንደኛው የፈለጋችሁ ዩኒቨርሲቲ ቦታ ማቀያየር ከፈለጋችሁ ጀስት እንደዚህ ስክሮል ማድረግ ነው ማለት ነው። እዚህ ጋር ጫን ብላችሁ ይዛችሁ ከዛን ሶስት ሰረዝ ነገሯ ጫን ይዛችሁ ወደ ፈለጋችሁት ቦታ አፕሎድ ማድረግ ትችላላችሁ ማለት ነው። ከዛ ሌላ ደግሞ ላንጉዌጅ ፕሮፊሸንሲ ነው። ላንጉዌጅ ፕሮፊሸንሲ እዚህ ጋር ራሺያን ላንጉዌጅ እዚህ ጋር ያስመርጣላችሁ። ራሺያን ላንጉዌጅ የምትችሉት ቋንቋዎችን እዚህ ጋር ያስመርጣችኋል ማለት ነው። ሁለት ቋንቋ ነው የሚያስመርጣችሁ። ለምሳሌ እዚህ ጋር ራሺያን አለ። ራሺያን እዚህ ጋር ነው ኤክስፒሪየንስ ነው። እኔ ምንም ስለማልችል ማለት ነው ነቲቭ ስለሆናችሁ ያው በእርግጥ እኔ ራሺያን አሁን ተወሰነ እችላለሁ ኢንትሮዳክሽን እና ምናምን አብዛኛው ነገር ተምሬያለሁ ስለሆነ ወደ 2 ወር ገደማ ራሺያን ቋንቋ ተምሬያለሁ ማለት ይችላል። ግን እናንተ አዲስ ስለሆናችሁ እዚህ ጋር ኖ ኤክስፒሪየንስ ብላችሁ ነው የምታልፉት። ከዛ በኋላ እንግሊዘኛ ደግሞ እዚህ ጋር ነካችሁ ኢንተርሚዲየት አይታለ። ከዛ ሌላ ቋንቋ እዚህ ለምሳሌ አማሪክ ካለ አማርኛ እዚህ ጋር አምሃሪክ ሁሉና ከዛ ፕሮፊሸንሲያችሁ እዚህ ጋር ምንድነው ያው ነቲቭ ስፒከር ይላል። ነቲቭ ስፒከር እዚህ ጋር ኢትዮጵያውያን ስለሆነ በእኛው ነቲቭ ስፒከር ትላላችሁ። ብቻ እንደ ደረጃችሁ እዚህ ጋር ማለት ነው። ታይፕና ፍሉየንት ሆነ ፍሉየንት የምትችሉት ቋንቋ ከሆነ እንደዚህ ካሉ አሁን ለምሳሌ አሁን ቻይኒዝም ስለምትችሉ እንደዚህ ቻይኒዝ ካለ ቻይኒዝ ሰርች ያደረግን ይኸው እንደዚህ ቻይኒዝ አለ። ያው ቻይኒዝን እንደዚህ ሞላለሁ። ከዛም ፕሮፊሸንሲ ደግሞ የኔ ምን ነበረ ያው ቤዚክ ላይ ነው ሞስት ያለው
ያው ቤዚክ ላይ ነው። ቤዚክ እንደዚህ ብዬ አልፋለሁ ማለት። ስለዚህ ላንጉጅ ፕሮፊሸንሲዎች እነዚህ እያላችሁ እናንተ ደግሞ የምትችሏቸውን ካሉ ማለት ነው። ለምሳሌ ሌላ ደግሞ ያው ኦሮምኛም ካለ አለ። ስለዚህ ኦሮምኛ ምን እችላለሁ። ስለዚህ የምትችሏቸው ቋንቋዎች ሰሌክት ያደረጋችሁ ከዛን የምትችሏቸውን ቋንቋዎች ብቻ ትሞልታላችሁ ማለት ነው። እዚህ ጋር እንደዚህ ሰሌክት ያደረጋችሁ ቋንቋዎችን ትሞልታላችሁ። ያው ያሉት ቋንቋዎች ከሊስቶች ውስጥ ማለት ነው። አይ ላይክ ቱ አቴንድ ፕሪፓራቶሪ ራሺያን ኮርስ። ይሄን በፍጹም መርሳት የሌለባችሁ ነገር እዚህ ጋር ክሊክ አድርጉት። አይ ውድ ላይክ ቱ አቴንድ ፕሪፓራቶሪ ራሺያን ኮርስ ማለት 1 ዓመት ሄዳችሁ ቋንቋ ነው የሚያስተምሯችሁ ማለት ነው። እንግሊዘኛ ፊልድን ተማሩ፣ ራሺያን ፊልድን ተማሩ፣ ችግር የለውም። ግን ወደ ራሺያ የሚሄድ ሰው ማንዳቶሪ ቋንቋ መማር አለበት። እዚህ ጋር ይመልሷል፣ አፕሊኬሽናችሁን ይመልሱባችኋል አለበለዚያ ማለት ነው። ስለዚህ እዚህ ጋር ቲክ አድርጉ ማለት ነው። ነገር ግን እዚህ ጋር ስትመርጡ ራሺያኛ ሲያስመርጣችሁ ራሺያኛ ፍሉዌንትሊ እንችላለን የምትሉ ከሆነ እዚህ ጋር መዝለል ትችላላችሁ፣ አልፈልግም ማለት ትችላላችሁ። ነገር ግን ራሺያኛ ካልቻላችሁ እዚህ ጋር ኖ ኤክስፒሪየንስ ብላችሁ እዚህ ጋር ደግሞ ራይት አለማድረግ አይቻልም። ስለዚህ ምንድነው የምታደርጉት? እዚህ ጋር ቲክ ነው የምታደርጉት ማለት ነው። ራሺያ ቋንቋ እማራለሁ። ምክንያቱም አፕሊኬሽናችሁ አክሰፕት የመደረግ እድሉ ያሰፋላችኋል ማለት ነው። እነሱ አብዛኛው ራሺያ የሚሄድ ሰው መጀመሪያ ቋንቋቸው እንዲማር ይመከራል። ስለሆነ ቲክ አድርጉት ማለት ነው። አካዳሚክ ኮምፒቲሽንስ ኢንታንትሊ ዘ ካንዲዴት ቱ admission and exception from the selection process ይላል። you are encouraged to provide information regarding any academic competitions in which you have participated over the past 2 years 2 years የሚለው ብቻ ሳይሆን ያው ከዛ በፊትም እናንተ ኦሎምፒያድ ውስጥ የተሳተፋችሁ ወይ ደግሞ የተለያዩ ኮምፒቲሽኖች ውስጥ ተሳትፋችሁ ሰርቲፊኬቶች ወይ ደግሞ የሆነ ነገር ያገኛችሁት ያው ሬጂስትሬሽን ፎርም ላይ ተናግሬያለሁ። እናንተ ተወዳድራችሁ ያገኛችሁት እውቅናዎች ወይ ሰርቲፊኬቶች የተለያዩ ሰርቲፊኬቶች ምንም የክላስ የሚሆኑ ምንም ችግር የለውም ያሸነፋችሁት ሰርቲፊኬቶች እዚህ ውስጥ በጣም ማስገባት አለባችሁ። ምክንያቱም ያው ኢንካሬጅድ ነው የሚለው ማለት አድሚሽናችሁ እናንተ አክሰፕት የመደረግ እድሉ የሚያሰፋ ዋና አካዳሚክ ኮምፒቲሽንስ እነዚህ ናቸውና በጣም ያው ሬጂስትሬሽን ፎርሙላ ስለዚህ ብዙ አውሪት ያላችሁን እንዳለ እዚህ ጋር አዳዳር እዚህ ጋር ማለት ኢንተርናሽናል ያስመርጣችኋል። ከዚህ ካሉት ውስጥ ምን ኦሎምፒያድ ተሳትፏችኋል የሚለው አንድ ትመርጣላችሁ። ከዛን እዚህ ጋር ምን ታስገባላችሁ። ከዛን አድ ያረጋችሁ ሌላ ለምሳሌ እዚህ ጋር ኔም ኦፍ ኦሎምፒያድ እዚህ ጋር ኦንላይን ከዚህ ውስጥ ኢንተርናሽናል ምናምን ክላስ ውስጥ ከሆነ እዚህ ውስጥ አለ ሁሉ ነገር ኦንላይን ፊዚክስ እና ከናንተ እንትን ጋር ሪሌት የሚያደርግ ነገር መርጣችሁ እዚህ ጋር ደግሞ ኢንተር አቺቭመንት ፈርስት ፕሌስ ሰርድ ፕሌስ ፓርቲሲፓንት ፕራይዝ ዊነር እያላችሁ እንደዚህ ታስቀምጣላችሁ ማለት በኦርደር። ከዛ በኋላ እዚህ ይር ያቺን እውቅና የተሰጣችሁ ይር ዓመተ ምህረቱ እዚህ ጋር ክሊክ አድርጋችሁ ታስቀምጣላችሁ። ከዛን እዚህ ጋር ፋይሉን አፕሎድ ታደርጋላችሁ። ከዛን ሌላ ካላችሁ ደግሞ እንደዛ ሰርቲፊኬቶች ያላችሁትን እንዳለ አስገቡ፣ ችግር የለውም። በኔንባችሁ ሁሉ ነገር ይጠቅማል ስለሆነ ማለት ነው። ጀስት ይሄኛው እናንተ አስገቡ። አካዳሚክ ኮምፒቲሽን ሌላኛው ደግሞ you are encouraged to provide for regarding any athletic achievements ያው ሬጂስትሬሽን ፎርም ላይ ነግሬያችሁ ነበረ። any kind of athletics ላይ ተሳትፋችሁ ያገኛችሁት እውቅና ሰርቲፊኬት ካለ እዚህ ላይ ታስገቡታላችሁ ማለት ነው። እዚህ ክሊክ ስታደርጉት አሉ የአትሌቲክስ አይነቶች የተለያዩ አሉ። ከዛ ከነዛ ውስጥ እናንተ የፈለጋችሁትን እዚህ ውስጥ ያላችሁትን እውቅና ያላችሁትን እዚህ ጋር ክሊክ አድርጋችሁ ስፖርት ምናምን አለ፣ ዋና አለ፣ ምናምን አለ እዚህ ውስጥ አልጉና ከዛ እዚህ ጋር ዊነር ናችሁ የሚለውን እዚህ ጋር ታስገቡታላችሁ ማለት ሁለተኛ ነው ሶስተኛ ነው አንደኛ ነው ወጣችሁት የሚለውን እዚህ ጋር ታስገቡታላችሁ። እዚህ ጋር ደግሞ ዓመተ ምህረቱን የተቀበላችሁበት ዓመተ ምህረት እዚህ ጋር ደግሞ ፋይሉን እዛ ስካኑ ማለት በፒዲኤፍ ፎርማት ያዘጋጃችሁትን እዚህ ጋር ሰሚት ታደርጋላችሁ ማለት ነው። ከዛ ሌላ ብዙ ካላችሁ የስፖርት ነገር 2 3 4 ካላችሁ አዳድ ያደርጋችሁ እንደዛ ፎርም ትሞልታላችሁ ማለት ነው። ፖርትፎሊዮ የሚባለው ያው ሊንክ ነው። ይሄ ነጥብ ከ10 ነው የሚያዘላችሁ ማለት እያንዳንዱ አፕሎድ የምታደርጉት ነገር በጣም በነጥብ ነው ከ10 ነው እየተያዘላችሁ የሚመጣው ማለት ነው። አንድ ነገር ባስገባችሁ ቁጥር የሆነ ፖይንት እየተያዘላችሁ ነው የሚመጣውና ፖርትፎሊዮ የሚባለው ጉግል ፎርም ላይ ነው የምታዘጋጁት።
how to create portfolio የሚለውን እዚህ ቀጥታ እዚህ ጉግል ላይ ገብታችሁ ፖርትፎሊዮ ሊንኩ ነው እዚህ ጋር የሰራችሁት እዛ በዌብሳይት በኩል ጉግል ፎርም በኩል አለና how to create portfolio የሚለውን create እንዴት እናደርጋለን የሚለውን ጉግል ላይ ሰርች አድርጉና create ካደረጋችሁ በኋላ ያቺን የሰራችኋትን የናንተ ፖርትፎሊዮ ማለት ስለናንተ የሚገልጽ ስለናንተ የሚያብራራ ለምን ወደ ራሽያ እንደምትሄዱ እንደ ሞቲቬሽናል ሌተር በልበቅ እንደ ሞቲቬሽናል ሌተር ነው ሲጀመር ሙሉ በሙሉ ስለናንተ የሚገልጽ የምትፈልጉት ዶክመንት ስለናንተ ሂስትሪ ስለ አንዳንድ ነገሮች በቃ ሁሉን ነገር ነካ ያደረገ ስለናንተ ነገር ነው ማለት ነው። ሶ እሱን አንድ ዌብሳይት አለው የራስ የቻለ እንዴት እንደሚሰራ የራሱ ዌብሳይት ስላለው ጉግል ፎርም ላይ ትገቡና ክሬት አድርጉት። ከዛን እሱን ክሬት ካደረጋችሁት በኋላ የሰራችሁትን ሊንኩን አምጥታችሁ እዚህ ጋር provide a link to your portfolio የሚለውን እዚህ ጋር ክሊክ ያው እዚህ እንትን አስገብታችኋል። in this box you can provide a link to the outside resource where your portfolio is ማለት የናንተ ፖርትፎሊዮ ያለበት ቦታ ሊንኩን ማለት ሊንኩን እዚህ ውስጥ ታስገቡ እነሱ በኋላ ክሊክ ሲያደርጉት ጀስት የናንተ ፖርትፎሊዮ እንዲያነቡት የናንተ ሂስትሪ እንዲያነቡት እናንተ ምን አነሰብ ነበራችሁ ከዛ ለምን አፕላይ አረጋችሁ ወደ ራሽያ ከዛ በኋላ ደግሞ ያረጋችሁበት ባችለር ነው ማስተርስ ነው ባችለር ከሆነ ደግሞ ምን ፕሮግራም ያ ፕሮግራም ለመመረጣችሁ ወደ ራሽያ ለመመረጣችሁ ለምን ለመምጣት የፈለጋችሁ የሚለው እንደዛ ነገር ማለት እሱን ከ10 ነው ቢያዘው ከ10 ውስጥ ደግሞ ቢያንስ 7-8 ቢያዝላችሁ ለእናንተ ይጠቅማችኋል። ስለዚህ እንደዛ ጉግል ፎርም ላይ ገቡና how to create portfolio ብላችሁ ክሬት ካደረጋችሁ በኋላ ያቺን ያደረጋችሁትን ከላይ ያው አንድ ዌብሳይት ሲከፈት ከላይ ሰርች ባሩ ላይ ሊንክ ስላለ ያቺን ሊንክ አምጥታችሁ እዚህ ጋር ፔስት ታደርጉታላችሁ ማለት ነው። ያው እዚህ ጥያቄ ምልክቷ ስትነኳት እዚህ ላይ አለ do this if your portfolio cannot be uploaded in the document section due to large file size make sure the link starts with እንደዚህ ማለት በቃ ያው http እንደዚህ የሚጀምር መሆን አለበት። ያው ከላይ ሞቲቬሽናል ሌተር ወይ ፖርትፎሊዮ የሆነ ነገር ከላይ ሰሚት አላደረግን። ስለዚህ እስካሁን ሰሚት ስላላደረግን እዚች ላይ አምጥታችሁ ሊንኩን ክሊክ አድርጋችሁ እዚህ ውስጥ ፔስት ታደርጉታላችሁ ማለት ነው። ፖስት ግራጁዌሽን ፕላንስ ማለት እናንተ ግራጁዌት ካደረጋችሁት በኋላ እዚህ ጋር ፕላናችሁ ምንድነው የሚለውን ኦፕሽናል ነው። በርግጥ ግን እዚህ ጋር ብትጽፉ አይ ቲንክ ምንም ነገር ችግር የለውም። ጻፉ የጻፋችሁት ነገር ቫልዩ ስላለው እዚህ ላይ ግራጁዌት ካደረጋችሁ በኋላ ምንድነው መስራት ፈልገው እዚህ ሀገር ከጨረስን በኋላ ምንድነው ያው ሞስት ፕሮባብሊ እናንተ መጻፊያ ፖዚቲቭ የሆነ ነገር ጻፉ። ግራጁዌት ካደረግን በኋላ ይሄን እሰራለሁ መስራት ፈልጋለሁ ብላችሁ መሙላት አለባችሁ ማለት ነው። አዲሽናል ኢንፎርሜሽን about various achievements ያው አንዳንድ ነገር እናንተ እስካሁን ድረስ አቺቭ ያደረጋችሁት አቺቭ ያደረጋችሁት የተለያዩ ነገሮች እንደዚህ በትምህርት እንደዚህ ሰቃይ ነበርኩ ምናምን ሰክሱ ችግር የለውም። ሌላ ሰክሱ አንዳንድ ነገር እንደዚህ አቺቭ ነገር ምን እስካሁን እናንተ አቺቭ ያደረጋችሁት ነገር ዝም ብላችሁ አንድ ፓራግራፍ እንደዛ የሚሆን እዚህ ላይ ጻፉ ይጠቅማችኋል ማለት ነው። ከዛ በኋላ ሴቭ ታደርጉትና ከዛ በኋላ ኔክስት ትሉታላችሁ። እዚህ ጋር ሴቭ አድርጉ ኤቭሪቲንግ ሴቭ አድርጉ መጨረሻ ላይ ምክንያቱም ነገ አሁን እስካሁን ድረስ የሞላችሁትን ሞልታችሁ ነገ ደግሞ መቀጠል ስትፈልጉ እቺኛው ሴቭ ካላደረጋችሁ ከመጀመሪያው የሚያነሳባችሁ ያ እስካሁን ድረስ ሴቭ አድርጋችሁ መውጣት ትችላላችሁ ማለት ነው። ነገ በዛ ባለበት ነው እንቀጥልላችሁ። ሴቭ ካደረጋችሁ በኋላ እዚህ ጋር ኔክስት የምትለዋን አለች ኔክስት የምትለዋን ትነኩታላችሁ ማለት ነው። ኔክስት የምትለዋን ስትነኳት ወደ ሶስተኛ ይሄዳል ማለት ነው። ሶስተኛ ላይ ዶክመንትስ ላይ ነው እንመጣለን። ዶክመንትሳችን ምንድነው እዚህ ጋር አሉ እናንተ ዶክመንታችን እዚህ ጋር አሉ። ዶክመንታችን ምን ይላል ሰፖርትድ ፋይል ፎርማትስ ጂፒጂ ፒኤንጂ እና ፒዲኤፍ ብቻ ነው የሚቻለው። እናንተ ከዚህ በኋላ አፕሎድ የምታደርጓቸውን ፋይሎች እነኚህ ብቻ ነው የሚቀበለው ፎርማት ብቻ ነው የሚቀበለው ማለት ነው። the size of each file should not exceed 10 ሜጋባይት እያንዳንዱ እናንተ አፕሎድ የምታደርጉትን ፋይል 10 ሜጋባይት መብለጥ የለበትም ይላል። ከዛን የሁሉም ፋይሎች ተደምሮ ደግሞ ከ60 ሜጋባይት መብለጥ የለበትም። ይሄ እንደውም አሪፍ ነው። ወደ አሜሪካ ምናምን ሀገራቶች ስትሞሉ ካያችሁ ከ10 ሜጋባይት ከ15 ሜጋባይት መብለጥ የለበትም ነው የሚለው። አንዳንዶቹ ደግሞ እንዳውን ካያችሁ ፕራይቬት ዩኒቨርሲቲ ሆኑት ከ6 ሜጋባይት መብለጥ የለበትም ነው የሚሉት። ይሄኛው አሪፍ ነው። ሶ
30 ሜጋባይት ነው አጠቃላይ የኛ ፋይላችን ነው ማለት ነው። ኮንሰንት ቱ ፐርሰናል ዳታ ፕሮሰሲንግ ይላል። ኮንሰንት የሚባለው ያው የትኛው ሲል ኦፍ ኮንሰንት እስካሁን ድረስ የሞላናትን ፕሮሰስ እዚህ ጋር ኮንሰንት እዚህ ጋር ክሊክ ስታደርጉት ዶክመንቱን ያመጣላችኋል እዚህ ጋር ማለት ነው። ያው የትኛው ክሊክ ስታደርጉት ቀጥታ ይመጣላችኋል። ያው ጠብቁት በትዕግስት። የኛውን ቀጥታ ያው ሲል ፎርማት ይችኛው በፒዲኤፍ ፎርማት አድርጎ ያመጣላችኋል እሱ ራሱ ማለት ነው። በፒዲኤፍ ፎርማት ስለሚያመጣላችሁ እዚህ ጋር ዳውንሎድ ያደርገዋል ራሱ። ከዛን ቀጥታ ምንድነው እቺ ዳውንሎድ ካደረገ በኋላ መጨረሻ ፔጅ ላይ ፊርማ አለ። ፊርማችሁን እዚች ሲል ኦፍ ኮንሰንት የሚለው ላይ መጨረሻ ፔጅ ላይ ፊርማችሁን እና ስማችሁን ቀን ትጽፉና መልሳችሁ ያው አሁን እዚህ ጋር ወርዶልኛል ላሳያችሁ። እሺ እዚህ ጋር ስትመጡ ያው እዚህ ጋር ስትመጡ በራሻኛ ነው እዚህ ጋር ሙሉ ሁለቱም ቦታ እቺኛው ጽሁፏ ያው እቺ ፋሚሊያ ትላለች። እቺ ፋሚሊያ ማለት እዚህ ጋር ስትጽፉ የአያታችሁን ስም ትጽፋላችሁ። እዚህ ጋር ደግሞ ኢኒሻልስ ይላል። ኢኒሻልስ ማለት ያው የመጀመሪያ ማለት ነው። እዚህ ጋር ለምሳሌ እኔ አሁን እዚህ ጋር ታደለ የአያቴ ስም ታደሰ ስለሆነ ታደሰ ብዬ እዚህ ጋር እንትንልና ኮማ አድርጌ ከዛን ቲአር በካፒታል ቲአር ታደለ የሚለውን ቲ ወስዳለሁ፣ ራጎ የሚለውን አር ወስዳለሁ። ቲአር ኢኒሻልስ ብቻ ስለምወስድ ማለት ነው። ከዛን እቺኛው ደግሞ ፊርማችሁን እዚህ መሀል ላይ ታደርጋላችሁ። እዚህ ጋር ፊርማችሁን ነው የምታደርጉት። እዚህ ጋር ደግሞ ቀን ዳታ ማለት ነው። ቀን ማለት ዛሬ የፈረማችሁበት ቀን እዚህ ጋር ትጽፋላችሁ ማለት ነው። ከዛ ቀጥሎ እዚህ ጋር ወረድ ብሉና እዚህ ጋር በእንግሊዘኛው አለ። በእንግሊዘኛው ደግሞ እዚህ ጋር ዴት ዛሬ ሰሚት ልታደርጉበት ያሰባችሁት ወይ ደግሞ ፊርማ የምትፈርሙበት ሰዓት ቀኑን ትሞላላችሁ በስነ ስርዓት። እዚህ ጋር ደግሞ ፊርማው አለ። ፊርማችሁን እዚህ ጋር ትፈርማላችሁ። ከዛን እዚህ ጋር ደግሞ ሰርኔም ይላል። ሰርኔም የአያታችሁ ስም ኮማ እዚህ ጋር ኢኒሻልስ ከላይ እንዳየ ነው ማለት ነው። ኢኒሻላችሁ እዚህ ጋር ታደለ ራጎ ቲአር ብቻ እዚህ ጋር ትሞልታላችሁ ማለት ነው። ከዛ በኋላ ይሄን ፋይል እንደዚህ ሞልታችሁ ወይ ወደ እዛ ላይ የተለያዩ ፕላትፎርሞች አሉ። ፒዲኤፉን ኤዲት አድርጉትና ወይ ደግሞ ፕሪንት አድርጋችሁ በእጃችሁ እንደዚህ በስነ ስርዓት ከፈረማችሁ በኋላ መልሳችሁ ፒዲኤፍ አድርጋችሁ ከዛን እዚህ የሚጠይቀው ቦታ ላይ ማለት ነው የሚጠይቀው ቦታ ላይ እዚህቻ የምትጠይቀው ፋይል ላይ ሲል ኦፍ ኮንሰንት የሚለው ላይ እዚህ ጋር ሰሌክት ፋይል የሚለውን ፒዲኤፍ እናንተ ያዘጋጃችሁትን እዚህ ሰሌክት ታደርጉትና በፒዲኤፍ ያዘጋጃችሁት ያውን የሞላችሁት ኮንሰንት እዚህ ጋር ሰሌክት አድርጋችሁ አፕሎድ ታደርጉታላችሁ ማለት ነው። ከዛን ሪኳየርድ ዶክመንትስ ፎር ሴሌክሽን ስቴጅ 1 ይላል። ስቴጅ 1 እና ስቴጅ 2 ነው። ስቴጅ 1 ላይ የሚያስፈልጉት ፓስፖርት ኦሪጂናል ነው የሚያስፈልገው ማለት ነው። ፓስፖርት ኦሪጂናል እዚች ጋር ታስገባላችሁ ማለት ነው። ፓስፖርታችሁ እዚህ ጋር ኦሪጂናሉን ታስገባላችሁ። እዚህ ጋር አፕሎድ የሚለውን ክሊክ አድርጋችሁ እዚህ ፕላስ ምልክታለች አፕሎድ የምትላለች። አፕሎድ የምትለውን ክሊክ ስታደርጉ ፓስፖርት ወይ ደግሞ ወደ ፋይሎች ይወስዳችኋል። ፋይል ወዳለበት ሄዱና እዛ ክሊክ አድርጋችሁ አፕሎድ ታደርጋላችሁ። እዚህ ጋር ኤዱኬሽናል ዲግሪ ኦሪጂናል ደግሞ ምንድነው? ኦሪጂናል የሚለው ደግሞ ሃይስኩል ለምሳሌ የማስተርስ የምትሄዱ ከሆነ ያው የባችለር ትራንስክሪፕታችሁ ሰርቲፊኬታችሁ ማለት ነው ሁሉንም አፕሎድ ታደርጋላችሁ። ለባችለር የምትሄዱ ተማሪዎች ከሆናችሁ ደግሞ እዚህ ጋር ትራንስክሪፕት እና ኢንትራንስ ኦሪጂናሉ ማለት ነው ሁለቱም። ትራንስክሪፕት ከትምህርት ቤት የተቀበላችሁት ኦሪጂናል ፒዲኤፉን፣ ኢንትራንስ ደግሞ ከሚኒስትሪ የተቀበላችሁ ከኢትዮጵያ ሚኒስትሪ የተቀበላችሁት ኦሪጂናል ፒዲኤፍ ነው የምታዘጋጁት ማለት ነው። ስለዚህ ሁለቱን አፕሎድ አድርጋችሁ ይሄን የመጀመሪያ ስቴጅ ነው ማለት ነው። ከዛን ስቴጅ 2 የሚባለው አሁን አይመለከታችሁም ትተውታላችሁ። ምክንያቱም ስቴጅ 2 ማለት ይሄኛውን ቅድም የሞላናቸውን ፋይሎች ከዚህ በፊት የሞላናቸውን ሙሉ ፕሮሰሱን ሰሌክት ከተደረገ ከዛን ልክ ሰሌክት መደረጋችን ካወቅን በኋላ የምንጠየቃቸው ዶክመንቶች ማለት ነው። እሱን ችግር የለውም
እዚህ ራሽያን ኤምባሲ ይነግራችኋል። ይሄንን ፋይል አዘጋጅቶ ይነግራችሁና ታሰራላችሁ ማለት ነው። ስለዚህ ይሄ ስቴጅ ማለት አሁን አይመለከታችሁም ትለቁታላችሁ። ዶክመንት ኢንዲኬቲንግ ዘ ሪዛልት ኦፍ ስክሪኒንግ ቴስት ይላል። ስለዚህ አሁን የላችሁም፣ አያስፈልጋችሁም። ሜዲካል ሰርተፊኬት አሁን አያስፈልጋችሁም፣ ግዴታ አይደለም። ሰከንድ ስቴጅ ሲገቡ ብቻ ነው የሚያስፈልገው። ፓስፖርት ይላል፣ ትራንስሌት የተደረገ ፓስፖርት እና ደግሞ ኖታራይዝድ የሆነ ትራንስሌሽን የሆነ አሁን አያስፈልጋችሁም። ኤዱኬሽናል ዲግሪ ትራንስሌት የሆነ አሁን አያስፈልጋችሁም። ኔጌቲቭ ኤችአይቪ ቴስት አሁን አያስፈልጋችሁ። ስለዚህ በመጀመሪያው ስቴጅ ላይ ሰሌክት ተደርጋችሁ አክሰፕት ከተደረጋችሁ በኋላ ነው ይሄን አክሰፕት መደረጋችሁ ካወቃችሁ በኋላ ይሄኛው ሰከንድ ስቴጅ አፕላይ የምታደርጉት ማለት የሚያስፈልጉ ዶክመንቶች ከዛ በኋላ ሰሚት አድርጉት ይባላላችሁ። ለአሁኑ አያስፈልጋችሁም ማለት ነው። ከዛ ሪከመንድድ ዶክመንት ደግሞ አሁን ሰርቲፊኬት ምናምን ያልኳችሁ ደግሞ እዚህ ጋር ነው። ዶክመንት ኮንፊርሚንግ ኮምፓትሪዮት ስታተስ እዚህ ጋር ታልፋላችሁ። ይሄ ኮምፓትሪዮት የሚለውን ለኛ አይሆንም ትዘሉታላችሁ። ዶክመንት ኮንፊርሚንግ ናውሌጅ ኦፍ ራሽያን ላንጉጅ ካላችሁ ስካን ኮፒ ኦፍ ዘ ኦሪጂናል ዶክመንት ማለት ራሽያን ቋንቋ የምትችሉ ከሆነ እዚህ ጋር አፕሎድ ታደርጋላችሁ። ሰርቲፊኬት ካላችሁ፣ ከሌላችሁ ታልፋላችሁ። አዘር ዶክመንትስ የሚለው ላይ ምን ታስገባላችሁ መሰላችሁ? የተለያዩ ዶክመንት ኦፕሽንስ ካላችሁ ሰርቲፊኬቶች እዚህ ጋር እንዳለ አፕሎድ አድርጉት ሰርቲፊኬቶች። ከዛ በኋላ ኦል ሰርቲፊኬት ያላችሁን ሰርቲፊኬቶች ሌላ እንዳለ እዚህ ውስጥ አስገቧቸው። ሰርቲፊኬቶቹ እያንዳንዳቸው ማለት እዛ ከላይ ቃል ወይ ደግሞ ስፖርትና ኮሚኒኬሽን የኦሎምፒያድ ምናምን ብሎ መጀመሪያ ላይ ተጽፎልን ነበረ። ከዛ ውጭ ዝም ብሎ አሁን ኦንላይን ላይ ምናምን ለእውቀት የወሰዳችሁ ሰርቲፊኬቶች ሙሉ እዚህ ጋር በፒዲኤፍ አድርጋችሁ እዚህ ጋር አፕሎድ አድርጋችሁ እያንዳንዱ ማለት ነው። በቃ ሌላ ምንም ነገር ያላችሁ ነገር እዚህ ጋር እንዳረሱ ማለት ነው። ሁሉ ነገር አፕሎድ አድርጉ ማለት ነው። ምንም ነገር እንዳትተው። የእናንተ የሆነ ነገር ሰርቲፊኬቱ ውጭ የሆነ ቋንቋዎች፣ የተለያዩ ቋንቋዎች ካላችሁ እዚህ ጋር ሰሚት አድርጉላችሁ፣ ችግር የለውም። ምንም ነገር ካላችሁ እዚህ ጋር አፕሎድ አድርጉላችሁ አዘር ዶክመንት የሚለው ላይ ማለት ነው። ከዛ በኋላ ሌተር ኦፍ ሪኮመንዴሽን ደግሞ እዚች ጋር ነው ተፈጽሟል። ሌተር ኦፍ ሪኮመንዴሽን ያው ለምሳሌ ማትስ ካላችሁ፣ ፊዚክስ ካላችሁ፣ ኬሚስትሪ፣ ሲቪክ እንደዛ ያላችሁ ሌተር ኦፍ ሪኮመንዴሽን እስካን አድርጋችሁ ሁሉንም አንሱና በወርደራችሁ አንሱና እስካን አድርጉና ከዛ እነሱ በፒዲኤፍ አዘጋጁት ማለት ነው። ስለዚህ ማትስ በቃ ከየመምህሩ አንዳንድ የወሰዳችሁትን እስካን አድርጉና ሪኮመንዴሽኖቹ በአንድ ቦታ አድርጉና ፒዲኤፍ አድርጉት እስካን አድርጋችሁ ከዛ በኋላ እዚህ ጋር አምጥታችሁ አስገቡት ማለት ነው። ከዛ ሊስት ኦፍ ፐብሊኬሽንስ ስካን ኮፒ ኦፍ ኦሪጂናል ዶክመንትስ ሊስት ኦፍ ፐብሊኬሽንስ የሚባለው እሱን እናንተ አይመለከትም፣ ትተውታላችሁ፣ ችግር የለውም። ከዛ ቀጥሎ ኔክስት የምትለዋን ትነኩታላችሁ ማለት ነው። ኔክስት የምትለዋን ስትመጣ አራተኛና የመጨረሻው ነው። ወዴት ነው የሚመጣው? ቀጥታ ወዴት ነው የሚመጣላችሁ? ቀጥታ ወደ አራተኛና የመጨረሻኛው ነው ይመጣላችሁ ማለት ነው። የመጨረሻው የእናንተ ምን ነበረ የሚለው አራይቫል እንደ ኤንሮልመንት የሚለው ነው የሚመጣው ማለት ነው። ያው ስለ ስትቆዩ እንደዚህ ወደ ኋላ ይመልስባችኋል። ወደ ኋላ ይመልስባችሁና ድጋሚ እንድትገቡ እንትን ይላል። ከዛን የመጨረሻው እንደዚህ ሴንዲንግ አፕሊኬሽን ፎር ቬሪፊኬሽን ይላል ማለት ነው። ስለዚህ አፕሊኬሽን ላይ ፎር ዩር ካውንትሪ ከ09/15/2015 እስከ 01/15/2026 ይላል። print your application, review it and sign it, then upload scan of the application and submit it accordingly. አሁን ሁለተኛ ጊዜ ነው እና እኛ እንትናችን እሱ የኢትዮጵያን ነገር ፕሪንት የምናደርገው ቅድም ሲል ኮንሰፕት ነበረ። እሱን ፕሪንት አድርጋችሁ ፈርማችሁ ነበር ሰሚት ያደረጋችሁ። አሁን ደግሞ እናንተ የሞላችሁ እስካሁን ድረስ የሞላነውን አፕሊኬሽናችን እዚህ ጋር ፕሪንት የሚለውን እነካለን ማለት ነው። ፕሪንት የሚለውን ነክተን ከዛን የምናስተካክለው ነገር አስተካክለን አይተን የማይሆን ነገር ከሆነ ማለት ተስተካክለው ነገር ካለ መልሰን ወደ ኋላ ብለን አስተካክለን መልሰን እዚህ ጋር መተን ፕሪንት እናደርጋለን። ግን እዚህ ጋር መጣችሁ ፕሪንት ታደርጉትና የሚሞላ ነገር አለ ሪቪው አድርጋችሁ ከዛ ፊርማችሁ ታኖሩበትና እዚህ ጋር አፕሎድ ታደርጉታላችሁ። ፒዲኤፉን መልሳችሁ ፒዲኤፍ ታደርጉትና አፕሎድ ታደርጉታላችሁ
ታደርጋላችሁ ማለት ነው። አፕሎድ ካደረጋችሁ በኋላ ስለዚህ ለማሳየት ያክል እዚህ ጋር ክሊክ ታደርጉታላችሁ። ያው እንደዚህ አምጥቶታል። እኔ ያው ለምሳሌ ኦፕን ልበለው። ያው እናንተን ለማሳየት ያክል የኔን አሁን እስካሁን የሞላሁትን ያው እንደዚህ በምታዩት ሁኔታ እንደዚህ አምጥቶታል ማለት ነው። ሶ እስካሁን ድረስ እኔ ከመጀመሪያ አንስቼ የሞላሁትን ሙሉ እዚህ ጋር ኢንፎርሜሽን አለ። ስለዚህ እዚህ ውስጥ በጥንቃቄ እዩት ማለት ነው። ሁሉን ነገር ኢንዲቴል እያያችሁት ማለት ነው። ኢንዲቴል አይታችሁ እስካሁን የሞላሁት ነው የጻፍኩት ነገር ምን ያልኩት ነገር እዚህ ላይ አለ። ሶ እዚህ ጋር ስላለ ምንድነው የሚደረገው? ሙሉ በሙሉ እናንተ እዚህ ጋር የጻፋችሁት ነገር የሚሞላ ነገር መጨረሻ እዩትና ምንም የሚታይ ነገር የሚሞላ ነገር የለውም። ጀስት እዚህ ጋር መጣችሁ ሳይን ታደርጋላችሁ። እዚህ ጋር ቀን ትጽፋላችሁ። እዚህ ከታች ያለውን ለእናንተ አይመለከትም። ምክንያቱም እዚህ ጋር ያው አክሰፕት ያደረጋችሁ ዩኒቨርሲቲ ነው መጥቶ እዚህ ውስጥ ሳይን አድርጎ ወደ ሚኒስትሪ ትራክ የሚያደርግላችሁ ወይ ደግሞ የሚሰጥላችሁ ማለት ነው፣ የሚያሳልፍላችሁ። እዚህ ጋር የእናንተን ነው። እዚህ ጋር እናንተ መጀመሪያው ላይ እናንተ ናችሁ። እዚህ ጋር ደግሞ የእናንተ ዶክመንት የተቀበለው ሰው ነው ሳይን የሚያደርግላችሁ። ያ ማለት ከዛ ከራሻ አንድ ዩኒቨርሲቲ አሳይን የተደረጋችሁትን ዩኒቨርሲቲ ውስጥ ነው እዚህ ጋር የሚፈርሙት ማለት ነው። የሱ ዶክመንት ተቀብያለሁ ማለት ማለት ነው። ስለዚህ እነሱም ከዛ ጋር ፈርማላችሁ። ከዛን እዚህ ደግሞ በራሻኛው ካለ ደግሞ እነሱ በቃ የሚያስፈልግ ነገር ብዙም የለውም። እዛ ላይ ከሞላ ነገር ነው። እዚህ ጋር ፈርማችሁ ነው የሚላችሁ ነገር ብቻ የምትሞሉት ማለት ነው። ከዛን ይሄኛውን ከላይ ላይ ከፈረማችሁ በኋላ መልሳችሁ ሴፍ አድርጋችሁና ከዛን ፒዲኤፍን ታዘጋጁትና ምንድነው ታደርጉት? እዚህ ተመጣጣችሁ አፕሎድ ታደርጋላችሁ ማለት አፕሎድ ፋይል የሚለውን ክሊክ አድርጋችሁ ይሄን አፕሊኬሽን ሰብሚት ታደርጋላችሁ ማለት። ከዛ በኋላ እዚህ ሰብሚት የምትለውን ክሊክ አድርጋችሁ አፕሊኬሽናችሁ ትጨርሳላችሁ ማለት ነው። እና ከዛ በኋላ አፕሊኬሽናችሁ ሪቪው ይደረጋል። አፕሎድ ትደረጋላችሁ። ከዛ በኋላ እዚህ ራሽያን ኤምባሲ ያሳውቃችኋል። በኢትዮጵያ ያለፋችሁ ተማሪዎች ሙሉ ያሳውቃችኋል። ከዛ በኋላ ዶክመንት ሰብሚት የምታደርጉት አንዳንድ ዶክመንቶች ይነግራችኋል ሙሉ በሙሉ። ከዛን አፕሊኬሽኑ ይሄን ይመስል ነበረ ሙሉ በሙሉ ይሄን ነበረ። አጠቃላይ የአፕሊኬሽናችን እስከ መጀመሪያ እስከ መጨረሻው ድረስ ይሄን ያክል ነበረ። እንደዚህ እየሞላችሁ በስነ ስርዓት ሳታጎሉ በስነ ስርዓት ሙሉ አፕሊኬሽናችን ይሄን ይመስል ነበረ። በስነ ስርዓት ስላዳመጣችሁ በጣም አመሰግናለሁ። ዩቲዩብ አካውንታችን ደግሞ ሰብስክራይብ እና ላይክ ሼር እያደረጋችሁ ስፖርቱን ተባበሩን። በአክብሮት እየጠየቅኩ በሌላ ዩኒቨርሲቲ እና በሌላ ስኮላርሺፕ ዩኒቨርሲቲ አሞላለ እና ኦፕን ዶርስ እስከምመጣላችሁ ድረስ ሰላም ቆዩልኝ። መልካም ቆይታ፣ መልካም አፕሊኬሽን፣ መልካም እድል ይሆንላችሁ። ባይ ባይ፣ ቻው።